ጠቅላይ ሚኒስትር ብቻ ሳይሆን የሐሰተኞች አባት ነህ አይደለም አባት ነህ የምታጎርሳቸው የምታበላቸው አንተ በእግዚአብሔር ነው በጋ አምላካውንም ጭራሽ በእግዚአብሔር ላይ የማይሆነው ያደፍተኒ በገነጋን ነው የደን እንዴት አለ እንኳን ደህና መጣ አለን ጌታ ኢየሱስ ይባረክ ሁሉ ሰላም ነው ወይ እንግዲህ ከተወሰነ ወራት ቆይታ በኋላ በድጋሚ ተገናኝተናል እንግዲህ የተለያዩ ሐሳቦችን ህዝቡ ጋር የነበሩ ነገሮችን አይተሃል በያስባለውና እኔም በብዙ ተከታትየዋለሁ በጣም ብዙዎች የተመለከቱት ቪዲዮ ነው የነበረው እንግዲህ ሐሳቦችን የገዙም የተቃወሙ ሰዎች አሉ በተለያየ ሁኔታ እንዴት አገኘው እስቲ ከኢንተርቪው ምን ተረዳ ኢንተርቪው ብዙ ሰዎች ተቀብሎታል ብዙም ስራ ሰርቷል ያልተመቻቸውም ሰዎች አሉ ሁሉም የራሱን የሆነ ነገር ይወስዳል ስለዚህ እውነቱ ሁሉ ጊዜ እውነት ናትና ምንም የተለየ ነገር የለም ጥሩ እንደው በእንደነው በዚህ በሶሻል ሚዲያው በጣም ታዋቂ ሆናል ዝነኛው ነሃል ብዙ ሰዎች ናቸው ያዩ የተመለከቱ ሐሳቦችንም በተለያየ ሁኔታ መወያያ ሆኗል ስኪን እስከዛሬ ድረስ አልበረደም በጣም ብዙዎች እኔንም በግል የሚያቆኙም ሰዎች ምንም በብዙ አንስተውታልና አንተ ጋር የነበረው ሁኔታ እንዴት ነው እንደዛ ተጠብቀው ነበር ምን ታዘብክ እስቲ ያው እኔ እውነቱን ከመናገር ውጪ ውስጤን ያለው ነገር ከማውራት ውጪ ያው ሚዲያ ላይ እንደዛ ሚጮው ሆነ እንደዛ ብዙም የጠበቁት ነገር የለም ግን የተናገርኩት ነገር እውነት ስለሆነ ከመግዛት ከመጮው ከመስማት ማንንም ራሱን መቆጠብ አይችልም ምክንያቱም ምንድነው እውነት ሳትፈልግ ትገዛለች እውነት ሳትፈልግ ትመራለች እውነት ስለሆነ የማይፈልጉ ያያሉ የሚፈልጉ ያያሉ ኦሬዲ በጣም ከሚባለው በላይ ታይቷል እኔም ብዙ ሰዎች ታውቆኛል ብዙ ሰዎችን አይቻለሁ ስለዚህ መሆን ያለበት ነገር ነው የሆነው በጣም ጥሩ እንግዲህ ዝነኝነት እንዴት ነው በጣም ዝነኛ ሆነሃል ከኢንተርቪው በፊትና ከኢንተርቪው በኋላ ያለ ህይወት እንዴት ነው ለውጥ አለ አከባባ ወጣት ላይ እንዴት ነው እኔ በጣም ብዙዎች ስላንተ ሲነጋገሩ ስላየው እስቲ እሱን ምን አንሳስተኝ ምንድነው ለውጥ እስቲ ምንም እኔ ጋር ብዙም የተለየ ለውጥ የለም ያው ካፌ ሲገባ ስትወጣ እንዲገባ እንዲወጣ ያ ሰው ይሆነው የተለያየ ምናምን የሚያወሩ ሰዎች አሉ የኔ ደግሞ ታርጌት እሱ አይደለም የኔ ደግሞ ታርጌት ዝነኛ መሆን ብዙ ሰዎች እኔን እንዲያውቁ ምናምን አይደለም የኔ ታርጌት እኔ ጋር ያለውን እውነት ህዝቡ ጋር ማድረስ ነው ሰዎች እንደዚህ ነው እንዲሉ ሳይሆን በውስጤ ያለውን እውነት በየትኛም መንገድ በየትኛም ዳይሬክሽን በውስጥ ያለው ነገር ለህዝብ መስጠት ነው ስለዚህ የሚፈልገው ነገር ሰዎች ጋር ደርሷል የሚል እምነት ነው አለኝ ገባ ወጣ የሚሉ እንደዚህ ነው የሚሉ ብዙ ሰዎች አሉት ጥሩ እንደው ታዲያ ከዚህ ጋር በተያያዘ አንተን ነብይ ገቢ ጉተማን አሁን ምን ላይ ነው ያለው አሁንም አገልጋይ ሆነ ቀጥላል ወይስ ምንድነው አገልግሎት እኮ የሆነ ጊዜ ጀምሬ የሆነ ጊዜ ምናቆም አይደለም እኮ ይሄ ሻመታ ቤት ወይ እና በቀለች የሚከፍሉ ወይ የሚከፍቱት አረቄ ቤት ወይ ሱቅ አይደለም ይሄ አይደለም ሁኔታ አንሳየው ግን የሆነ የአገልጋይነት ነገር እየተወክ የሆነ ወደ ፖለቲከኝነት ምናምን የገባ ሰው ነው የምትመስለው እንጂ ጭራሽ የሆነ የአገልጋይ ነገር እያየው አይደለም ስለዚህ ምንድነው ነው እሱን አሁን አጥርተህ እንድትመልስልኝ ብዙዎችም እየተናገሩት ስለሆነ ስማኛ ወንድም አገልግሎት ጀምሬን ምን ቆሞ ነገር ምናምን አይደለም ይሄ ፖለቲካ ምናምን የሚባለው ምን ኑሮ ራሱ ፖለቲካ ነው ማንንም ሰው በራሱ በቤቱም ፖለቲከኛ ነው አይታለ አይደለም ከፖለቲካ መለያት መውጣት አትችሎ ግን እኔ ፖለቲከኛ ሆኜ ሳይሆን እውነቱን ተናግረዋለሁ ዛሬም እውነት እናገረዋለሁ ስለዚህ ወንጌል የህይወት ጉዳይ ነው ወንጌል በዚህ ምድር ላይ የሚቆም ነገር አይደለም ስልጣን ቢሆን ዝና ቢሆን አይታለ አይደለም ሀገር ብትሆን የሚያልፍ ነገር ነው ወንጌል እዚህ ጋር የምናደርገው አገልግሎት አይታለ አይደለም ለሁሉ እንደ ስራ ይከፈላል ነው ምለው እዚህ ጋር ሰርተን በሰማይ ገና ክፍያ ምን ጠብቅበት ነገር ነው ወንጌል አማራጭ የምንፈልግበት ነገር አይደለም አይታል ዝና ሌላ ፖለቲካ መጣ ምናምን ወደ ፖለቲካ መብጋት ከየት ወዴት ትገባለህ የትኛ ነው ትልቁ ከተራራ ላይ ወደ ሸለቆ ትወርዳለህ ወይ
የያዝኩት ስልጣን በፊትም ትልቅ ነው፣ በጣም ግዙፍ ነው። እኔ የሚመራ የእግዚአብሔር መንግስት ነው፣ ወደር የሌለው ማንም ሊገድበው የማይችለው አይታለደ እና በሆነ ልክ አይደለም እስከ ዓለም ዳርቻ ባለስልጣን ነኝ አይታለ። እኔ ከፈለክ የአሜሪካም ገዢ ነኝ አይታለ፣ የአውሮፓም ገዢ ነኝ፣ ከፈለክ የአፍሪካም ገዢ ነኝ፣ የኢትዮጵያም ገዢ ነኝ አይታለ። እኔ የተሰጠኝ ስልጣን ኢንተርናሽናል ስልጣን ነው፣ እሱ ወንጌል ነው። ስለዚህ የሆነ በሆነ ቀን መንገድ የሚለቅበት ምናምን ነገር የለው። አይ መንገድ የማይለቀቅበት ሁኔታ ነው የሚመስለው። ምንድነው የሚመስለው? ምን የሚመስለው አይደል? አንተ በእርግጠኝነት ከዛ በኋላ አገልግለሃል? እኔ ከዛ በኋላ ቸርቹ አለች እያገለገልክ ነው ያለው። ይኸውልህ ፋሬስን የሻሸመኔ አካባቢ ያለ ሰው እኮ የሚታዘብን ነው የምነግርህ እኮ። አሁን ቸርቹ አለች አይታለ ወንድም። ከማገልገልም ደግሞ በጣም በብዙ ሚራክል በብዙ በእግዚአብሔር ኃይል ቸርቹ ከመኖርም ፋሬስ ቲቪ ወይ ገቢ ጉተማ ገቢ ብሎ በፊት ቤት ሞልቶ ሰው በር አካባቢ ትንሽ ነው የሚቆሙ። አሁን ደግሞ እስከ ውጪ ይወጣል አይታለል። ከማገልገል በጣም ባይድ እየሰፋበት ያለው ታይም ቢኖር ይሄንን ታይም ነው። ወንጌል አማራጭ የሌለው የተሰጠን የእግዚአብሔር ተልእኮ ነው። ስለዚህ ለአንተ መናገር የሚፈልገው ይሄንን ወንጌል ለዘላለም ነው ይዘው ወደፊት መሄድ ያለብን። ስለዚህ ቸርቹ ከመኖር በላይ እየኖረ ነው ያለው። ወንጌልን በኃይል እየተሰበከ ነው ያለው። እንዳይታዘቡ ልንገርህ ናው ሚዲያን እያዩ እኮ እየነገርኩህ ነው እኮ በስቶ ነው አለ እያልኩ እኮ ነው አይደለም እንደ እኔ ደግሞ በብዙ መረጃዎች የሚደርሱኝ ነገሮች እኮ አሉ። አንተ በቃ ተተህ ወደ ፖለቲከኝነት ገብተሃል። ምን ሆነ ያሉ ይሄን እመንና ተቀበል። ምን ሆነ ነው ይሄንን እመንና ተቀበል። አንተ እኔ እኮ እየተናገርኩ እኮ ነው እየነገርኩህ። አንተ እመንና ተቀበል። በቃ አንተ አሁን ፖለቲከኛ ነህ፣ ትተሃል። ይሄ ማን ኦፍ ጎድ የሚባለው እግዚአብሔር ሰው የሚባል ነገር ትተሃል። ስማ ልትነግረኝ ትችላለህ፣ ልታሳምነኝ አትችልም። ያስቆት የምትነግረው ነገር እውነት ስላልሆነ ማን ኦፍ ጋድ ምናምን አይደለም። ስሙን ሳይሆን ታርጌቱን፣ ስራውን፣ ወንጌሉ ለዘላለም ይሰብኳለሁ ነው እያልኩ ያለው። መስበክ አይደለም። እኔ የሚሞቶ የሚሰቀለው ለወንጌል ነው እያልኩ ያለው። አይታለል። አንተ ደግሞ ልታሳንሰኝ ትፈልጋለህ። እግዚአብሔር ይገጽጽኝ። ምንድነው የሚያሳንሰኝ? ማሳንሰኝ የሆንከውን እየነገርኩህ ነው። ፖለቲከኛውን ከምን ታሳንሰኝ ትፈልጋለህ? ይሄ እኮ ነው ነገር አይደለም። ይሄን እኮ ነው ያለው። የዘላለም ተልእኮ ነው የተሰጠኝ። የዘላለም ተልእኮ ነው የተሰጠኝ። እኔ እኮ እየነገርኩህ ነው። እኔ በመረጃ ነው የማወራው፣ ያለ መረጃ አይደለም የማወራው። እስቲ አንድ መረጃ አምጣና በመረጃ ሁሉ ህዝብ እኮ ከህዝብ እኮ የተማታመልጥም። ምንድነው ከህዝብ የተማታ ህዝብ አያይም። ታዲያ መረጃ ይኸው ኮሜንት እኮ አለ እኮ ማየት እኮ ይቻላል። ብዙ በቃ ትቷል። አገልግሎቱን ትቶ አሁን ስማ ኮመንት እንዳንተ ሐሰተኞችም ሊጽፉ ይችላሉ። ስማ ኮመንት ጤነኞችም ሊጽፉ ይችላሉ፣ እብዶችም ሊጽፉ ይችላሉ። ኮመንት አይታለም። ኮመንት ማነሻና ትክክለኛ ነገር ለሆነ ትክክለኛ ነው እያልኩ አይደለም። ትክክለኛ ነገር እንደ ሚዲያ ላይ እኮ እኛ መረጃ ይመጣልናል። አሁን ሻሸመኔ ሂድና ይወጣልኩ ትክክለኛ ነገር አሁን እኔ ያለሁበትን። ስለዚህ አንተ የምትኖረው አዲስ አበባ ነው፣ ማን ፊንፊኔ ነው የምትኖረው፣ እኔ የምኖረው ሻሸመኔ ነው። ሂድና ናና ይው ኦለ እየነገርኩ ነው እኮ ያለሁት እኮ እያወራን ያለ ነው። አንደኛ ነገር አንተ ከዛ ከኢንተርቪው በኋላ አብዛኛው ከፖለቲከኞች ጋር ይታያል፣ ከፖለቲከኞች ጋር ህብረት ያደርጋል የሚሉ ሀሜቶች ይመጣሉ። አይ አይደለም ካልክ ነገ ተመልሰ ማህበረሰብ ውስጥ ነው የምትቀላቀለው። ይሄን ነገር ይወሰድ ነው። ፖለቲከኞች ከኛ ጋር ህብረት ማድረግና ከኛ መውጣት አይችሉም። ፖለቲከኞች ያሉ በእኛ ስር ናቸው። ይሄንን ታውቃለህ። ቤተክርስቲያን የሁሉ አለቃ ናት። አይታል አይደለ? ቤተክርስቲያን እኛ የክርስቶስ ሰባኪዎች ከፖለቲከኞች ጋር ህብረት አንፈጥር ማለት አንችልም። ምክንያቱ ምንድነው? ቤተክርስቲያን የሁሉ ገዢ ናት። እኛ ለሁሉ የበላይ ነን። አይታለን። ለመሪዎች እንጸልያለን፣ እንባርካቸዋለን፣ እንገጽጻቸዋለን እና እንመክራቸዋለን። ከዛ ውጪ ደግሞ በህይወት እያለን እኔን ስናረግ ሲሞቱም የምንቀብራችሁ እኛ ነን። አይታለን። ፖለቲከኞች ማንኛም በይ ፕሬዝዳንት፣ ጠቅላይ ሚኒስትር፣ ሌላ ፖለቲከኛ ብለው ተለይተን እንኖራለን ማለት እነኚህም እኮ በእግዚአብሔር ህዝብ የሚኖሩ በእግዚአብሔር ውስጥ የሚኖሩ የእግዚአብሔር ልጆች እግዚአብሔር ይሄንን በፖለቲካ መንገድ የራሱን መንግስት እንዲሰሩ አገልጋይ አድርጎ የሾማቸው ሰዎች ናቸው። ከኛ ተለይቶ ሊኖሩ አይችሉም። እነሱም እኮ አገልጋዮች ናቸው። እቺ መንግስት ባትኖር የሰማይ መንግስት ላይ አይታለን ሰው ተረጋግቶ የሰማይን መንግስት መምለክ አይችልም። እቺ መንግስት እዚህ ጋር ሰው ሰላም ሲያገኝ ሲረጋጋ ሲኖር ሰማይን መምለክ አታን ፈርዖን ምንድነው አለ ህዝቤ ልቀቅ ያለበት ጊዜ ምንድነው አለ ሙሴ ሊያመልከኝና ሊያገለግለኝ
አይታል ህዝቡ ሲለቀቅ ሰላም ሲያገኝ ፖለቲከኛ ሰላም ሲሆን እግዚአብሔርን ያመልካል ህዝቡ እግዚአብሔርን ያገለግላል ስለዚህ ከነሱ መለየት አንችልም በምንም ጉዳይ ምን ማለት ነው በምን ሊለይልኝ እኮ በምን ጉዳይ አንተ መንፈሳዊ ሰው ነህ አንተ ከመንፈሳዊ ነገር ውጭ ማናገር አትችልም ፖለቲካ ማለየ ምን ማለት ነው አንተ የስጋ ነገር ቆም የስጋ ሰዎች ለስጋ ያስባሉ ውስጥ አይደለም እኮ ምን ነው እና ታዲያ ስጋ ዓለም ይሄ በስጋ ያስባሉ አይደል ይሄ እኮ መንፈሳዊ ነገር የሚሰራ አይታል አይደለ አገር ውስጥ ነው እኛ ምን ንፋስ ነው እንደምንሰብከው ሰዎችን አይደለ ስጋይ ሰዎችን አይደለም እንሰብከው እኮ አንተ ለሁሉ ነው ፖለቲከኛ አይደለም እንሰብከው ለሁሉ ነው አንተ እኛ ስብከታችን ታዲያ ለሚመናኑ ብቻ ነው ለጠቅላይ ሚኒስትር አይደለም ለፕሬዝዳንቱ አይደለም አቤት የኛ ወንጌል ግማሽ ነው እንዴ ምንድነው የምታወራው ከነሱ ጋር ወንጌል ለማን ነው የምትሰብከው አይወል ወንጌል ለመስበክ ነው ዘምትሄደው አንተ እኮ አንዳንዴ ይሄ ከተለያየ ቦታ እየመጣ ኢንተርቪው የምታረጋቸው ሰዎች አንዳንዴ እየመጡ ቀውስ ያርጓል ይመስለኛል ማንን አንተ ይኸው አብሮሄ ወንጌል ግማሽ አይደለም ለነሱም ለሌላ ነገርኩ ነው ስትሄደው የጠየቁን መልስልኝ ስትሄድ ወንጌል ለመስበክ ነው ወይ ነው አንተ ሚሽን ሂዱ ወደ ዓለም ዳርቻ ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ሁለተኛ ዙር ነው ታደስ ቀለም ሁሉ ነው አሜዶ እና የት ገደባለው እኮ አሁን አንተ ፖለቲካ ሳይሆን ወንጌልን ለመስበክ ነው በመገባበትና በመተጣበብ ቦታ የምትሄደው የትግባ የትሙጣ እኔ መናገር መስበክ የሚችለው ወንጌልን ነው እያልኩ ያለው አንተ ነህ ልትሆን አትችልም እኮ ስለዚህ ይቅርታ በላ እንደዛ ለመሰላቸው ሰዎች በጣም ይቅርታ ብለህ ይቅርታ ጠይቃ ለመሰላቸው ነው ይቅርታ የምጠይቀው ለነሱን ለመሰላቸው ይቅርታ ለመጠየቅ ሳይሆን እነ መሰለኝ ብዬ ነው የሚያልፋቸው መምሰል ተግባር ሊሆን አይችልም በዚህ ይቅርታ ጠይቅ የምትለው አንተ እኔ አንድ ነገር ልንገርህ እኔ በእንደዛ ለመሰላቸው አይደለም ነገሩ አይደለም እንደዛም ደግሞ መስሏችሁ ከሆነ በጣም ይቅርታ ብለህ ማለት አለባ መሰላቸው ለምን ይቅርታ ጠይቀዋል መስሎ አለፈ መምሰልና መሆን ሌላ ነው መሆን አልሆነም እኮ አይደለም በለው ሌላ ጥያቄ የለም አይደለም በለው ወይ ሌላ ጥያቄ የለም አይደለም በለው ወይ በቃ አይደለም አልኩት እኮ ነገርኩህ እኮ አይደለም እነሱ እንዳሉት እንዳያሰቡት አይደለም አልኩት ሌላ ጥያቄ አለ ወይ እየነገርኩ ነው ይሄንን ለምንድነው አድምተህ መናገር የማፈልገው አንተ ነገርኩት እቺን አደባብሰህ ማለፍ ነው ፈልገው ምንድነው የምደባበሰው እና ታዲያ ካልሆነ ተናገረ ምኑ አሁን እየጠየቅኩ ያለሁት ምንድነው ጠይቅ እኮ ላወራኸው ነገር አንተ በቃ ቸርቹን ትቶ ሙሉ ለሙሉ ወደ ፖለቲካ ውስጥ ገብቷል አሉት እንጂ እኔ አለው እየተጠበቅክ እነሱ ይቅርታ ጠይቁ የሆነ ቦታ ባለስልጣን ሆነ እኮ እየተጠበቅክ ነው ለምን አንተ ለኔ ባለስልጣን ነኝ በፊትም ከኔ በላይ ስልጣን ያለው ሰው አለ ኢትዮጵያ ውስጥ እኔ እኮ የእግዚአብሔር መንግስት አገልጋይ ነኝ አንተ አይደለም እኮ ሾምከኝ በጣት አይደለም እኮ በምርጫ ቦርድ አይደለም እኮ እየነገርኩ እኔ በቅባት እኮ ነው የተሾምኩት የትኛን ስልጣን ነው የምፈልገው ከኔ በላይ ባለስልጣን አለ ኢትዮጵያ ውስጥ የሚበልጠኝ ባለስልጣን አለ ወይ እኔ እኮ የእግዚአብሔር መንግስት የሚሰብክ ሰው ነኝ እኔ እኮ ተቀብቼ ነው እየነገርኩ ያለው ወይ ሰመርጦኝ አይደለም በምርጫ ቦርድ አይደለም አይታለን የአሜሪካ መንግስት ወይ ኢትዮጵያ መንግስት አይደለም ያስቀመጠው ስለዚህ አንተ ከዚህ አትወጣም ከመንፈሳዊ አገልግሎት ፋሪስ ቸርች ትቀጥላለች ለዘላለም እርግጠኛ ነህ ለዘላለም አልኩ በጣም ጥሩ ከኔ ጋር በተያያዘ እናንሳና አንተ እኔን ባለፈው መተህ እዚህ ስሜን አጥፍተህ ሄደሃል ለዛም ደግሞ ዛሬ ያው ይቅርታ ልጠይቀኝ እንደሆነ ነው ማስበው ነኝ ምክንያቱም ባልዋልኩበት አውለኸኛል ባልነበርኩበት አኑረኸኛል ስለዚህ ያንን ደግሞ ይቅርታ ልጠይቀኝ በእርግጠኝነት ተስፋ አደርጋለሁ ድጋሚ ስንገናኝ አንዱ ያንን የተናገርከው ነገር አዝነህበትም የመጣ ስለመሰለኝ ማለት ነው ሶፊ አንድ ነገር ይወቁ እኔ እዛን ቀን አንድ ነገር ነው ለአንተ ተናግሬ የወጣሁት አታለ አይደለም እኔ የሐሰተኞች ጠቅላይ ሚኒስትር ብዬ ለአንተ እውቅና የሰጠሁበት ምክንያት ሐሰተኞችን ስለምትሰበስቡ ከዛ ድርጊት ራስን አልቆጠብክም እኔን ኢንተርቪው ካረክ በኋላ ስታረግ የነበረው ኢንተርቪዎች አይታለ አይደለ እሺ አይታለ አይደለ ፈጽሞ ከእግዚአብሔር ጋር የማይገናኙ በጣም ከእግዚአብሔር ጋር የሚጣሩ የሚጣሉ ምንም ሰው አይደለም ሉሲፈር የማያወራ ንግግር የሚያወሩ አሁንም ሌላ ልጆች ፈልፍለዋል አንተ የሐሰተኞች ጠቅላይ ሚኒስትር ብቻ ሳይሆን የሐሰተኞች አባት ነህ አይታደለ አባት ነህ የምታጎርሳቸው የምታበላቸው አራፍ ብያለሁ አንተ በእግዚአብሔር ነገርኩ ነው በእግዚአብሔር አሁንም አንተ በእግዚአብሔር ላይ የማይሆነው ጊዜ አምጥተህ
እዚህ ጋር የማይሆነው ህዝቡን የምታሰናክልበት አንተ እረፍ። ራስ ረፍ እየተናገርከኝ ያለው አንተ ከሐሰተኞች ጠቅላይ ሚኒስትር በማሻገር የሐሰተኞች አባት የምታጎርሻችሁ አንተ፣ የምታበላችሁ አንተ፣ የምታጥባችሁ አንተ፣ የምታሳድራችሁ አንተ። የሐሰተኞች ጠቅላይ ሚኒስትር ብቻ አይደለም አንተ የሐሰተኞች አባት ነህ። ጭራሽ ራስን አልቆጠብክም። ከዛ እኔ እኮ ያልኩት ስሜን እንቀይራለን ፓስተር ሶፊ ብለህ እንጠራለን። ግን አንተም ከዛ ዓለም ውጣ፣ እንደገና ታደስ፣ እግዚአብሔርን ፈልግ ብዬ ነው ወጣ። አንተ አሁንም ደግሞ ሐሰተኞች የት አለ ብለህ ፈልገህ እየፈለፈልክ በምን መረጃ ነው አንተ በአንተ ሚዲያ መረጃ መተህ ሐሰተኛ ብለህ እኔ ደግሞ አባት ጭራሽ በአንተ ሚዲያ መረጃ ከእግዚአብሔር ቃል ውጪ ከእግዚአብሔር ቃል ዓለም ውጪ የሆነው ነገር የሚወራ እዚህ ላይ ነው። ስለዚህ ራስህ አስብ። የሐሰተኞች ጠቅላይ ሚኒስትርም አልፈ አባት ሆነሃል። ከአባትም አልፈ እናትም ልትሆን ነው። ኧረ ተው ራስህን ተስተካከል፣ ከዚህ ውጣ። ተስተካከል፣ እኔ ልንገር፣ ተስተካከል፣ የተጠራ አንተ ተስተካከል፣ ወንጌልን ልትሰብክ ነው ወይ ጉድ! አንተ ተስተካከል። ተስተካከል። እኔ አሁንም ቢሆን ይቅርታ እንጠይቅ እኮ ነው ያሰብኩ። እንደውም አንተ ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። የማይባለውን ሁላ የምትለቁ እጅን ከፍ አድርግና የእግዚአብሔርን ህዝብ ይቅርታ ጠይቅ። ማንኛው የእግዚአብሔርን ህዝብ ሙሉ ምን አርገ ሐሰተኞችን ትፈለፍላለህ። የት ነው ሐሰተኛ? እኔ እስከዛሬ ሐሰተኛ አቅርቤ ማለት የአንተ ሚዲያ ላይ አይቶ ሰዎች ይፍረዱት። ይፍረድ፣ ማንም ይፍረድ። በፊትም እየፈረዱ ነው የተጻፈልንና እናያለን። አሁን ይሄን ልቀቅና ምን እንደሚባለው እናያለን። ምን ችግር እኮ የለውም እኮ ህዝቡ ይዳኝ። ለምን ወጣለሁ? ህዝቡ ይዳኝና አይደለም በየቀኑ እያመጣ የተለያየ ስም ላይ እየለጠፍክ ነው የምትሄደው አንተ። ሌላም ስም ይጠብቃል። የማትመለስ ከሆነ ራስ ተመለስ። ልንገርህ፣ አንተ ተመለስ። እኔ ልምከርህ፣ ተመለስ አንተ። ከዚህ ውጣን፣ ህዝቡ ይዳኝ። በቃ አሁን ይሄን ሐሳብ እንልቀቅ። ህዝብማ ይኸውልህ በቀደም እኮ በተናገርከው ሐሰተኞች ጠቅላይ ሚኒስትር ብለህ ተናግረህ ብዙዎች እኮ አዝነውብሃል። እኔ ላይ አንድ ሰው አላዘነ። ኧረ በጣም ኮሜንት ልብስ ስትገባ የሐሰተኛ ጠቅላይ ሚኒስትር ነህ፣ የሆነ ነገር ስትለቀው የሐሰተኛ ጠቅላይ ሚኒስትር ነህ። ሰው አንተ እኮ ስሜን አረጋግጦልኝ አይታል አይደለ? በዓለም ላይ በዚህ ነው የምትታወቀው። ከዛ ውጪ ደግሞ አዝኖባል። የማታውቀውን ሰው ሄደህ እንዴት እንደዚህ ትናገራለህ ብለው በጣም ብዙዎች አዝነውባል። ይኸውልህ አሁን እዚህ ከታች እኮ እየጻፉ ነው እኮ እኔ እናንተ እያወራን እኮ። እሺ ኮመንቱን እናያለን። ይኸው አሁንም እኮ እየተናገሩ እኮ ነው ያሉ ብዙ ሰዎች እኮ። ልንገርህ ግን በዚህ ጉዳይ ላይ ስሜን አጥፍተሃል፣ ህግ የሚጠይቅ ከሆነ በህግ ነው የምጠይቀህ። ህግ የሚዳኝን ከሆነ ያለ ስሜ ነው ስሜ የሰጠኝ። ከመሬት አንስተህ አንድ የተከበረን ፓስተር አንድ እግዚአብሔር መንግስት ላይ እየሰራ ላይ ያለን ሰው አምጥተህ ጥላሽን መቀባት በፍጹም ልክ ያልሆነ። አንተ የእግዚአብሔር መንግስት ላይ እየሰራ አይደለም፣ የራሴ መንግስት መስርተሃል። የእናንተ መንግስት የሐሰተኞች መንግስት ይባላል። ሁለተኛ ዙር ነው። የእግዚአብሔር መንግስት አይደለም። ሶፊ እየመሰረትኮ ያለ እያገለገልኮ ያለ የሐሰተኞች መንግስት፣ የራሴ መንግስት። ተረጋጋ። የእግዚአብሔር መንግስት አንደኛ ተረጋጋ። አንተ ተረጋጋ። አንደኛ ተረጋጋ። አንደኛ እኔ ልመክርህ ስለፈለግኩ ነው። ለራስህ ነው፣ ለራስህ ጥቅም ነው የምመክርህ። እንዴ አይ ሶፊ ራስህ እየታስቀምጣለህ። ልምከርህ። የራስህ ነጥብ ነው አስቀምጠው። ልምከርህ። የተቀመጥክበት ወንበር እኮ አልገባም። አንተ ምንድነው? አንተ የሐሰተኞች መንግስት ነህ። በቃ ፈጥረሃል። ሌላ ይሄ በፓርቲ ደረጃ የሐሰተኞች መስርቴ እኮ የራሴ የሆነ ፓርቲ አለ። ግድ የለም ህዝቡ ይዳኘን። በቃ ሐሳብን ቀይር። ግድ የለም እኔ እመነኝ፣ ሐሳብን ቀይር። በቃ ሌላ ሐሳብ የለም። ይኸውልህ ታዝንበታለህ፣ እንጨርሰዋል። ታዝንበታለህ። ሌላ ሐሳብ ይሄ ንግግር ታዝንበታለህ። ትክክለኛ አይደለም። በቃ እውነተኛ ነገር ነው ያወራሁት። እውነት ነገም አልቀይርም። እሞታታለሁ እውነትን ይዤ። ምነግርህ ነገር ንስሓ ግባ፣ ወደ ቸርች ተመለስ። አንተ ንስሓ ግባ፣ አገልግል። አንተ ንስሓ ግባ፣ ንስሓ ግባ። ለምን መሰለህ? ውጣ ከዚህ ከሚዲያ ዓለም ውጣ። ማን አንተ? የት ነው መውጣት? አንተ ወደ ቸርች ግባ። ቸርች ነኝ ያለሁት አሁን። አንተ ቸርች ነኝ አሁን። ህዝቡን ስበክ ተብለህ እኮ አንተ ፌስቡክ፣ ዩቲዩብ፣ ቲክቶክ እየሰበክ ነው የምትሉ። አንተ የለህም? እኔ የለውም። የት ላይ ነው ያለሁት? ቲክቶክም ላይ አለ፣ ዩቲዩብ ላይም አለ፣ ፌስቡክ ላይ አለ። ሰውን ኢንተርቪው እያደረኩ ነው የሚውለው ነው። ምን ወይ ራሴን አገልግሎት ነው የምለቁ? እኔም አገለግላለሁ። በዛ አገልግሎት ምን እየታ ይሄ ሌላ ጉዳይ ነው። አገልግሎት እዚህ ላይ ነው አይደል? ይሄም አገልግሎት ነው። መንግስት ባለ ራዕይና መስራች። አሁን አንተ ሌላ ምስረታ ጀምራል። የተካከልኮ ጉቶ ለመንቀል አመታትን እየወሰደ ነው ያለ።
የተከልከው ጉቶ ባለበት ቦታ እንዴት እንደተከልክ የት እንደተከልክ አንተ ነው የምታውቀውና ጉቶዎቹ ነቃቅለ ያንሳ ንስሓ ግባ ልጆቹ አስገባ ከጀርባ የላከ ሰው አለ እንዴ እኔ ላይ ለምን እንደዚህ በለው ብሎ የላከ ሰው አለ እውነቱ እኮ በላይ ላይ ስማ እውነት በራሱ ታናግራለች ሶፊ ሌላ ጥያቄ ከሌለ በቃ ጉቶዎችን ንቀለው የተካከልከው ሁሉ ከተማ ውስጥ ያስቀመጥከው የሐሰተኞችን ሰራተኞችን አንሳ ሰዎችን ወደ እግዚአብሔር መንግስት መልስ እኔ አንድም ቀን እውነተኛ ሰራተኞችን አፍራ አቅርቤ ማላቅም እውነተኛ ናቸው አላልኩም አንተ ጋር መጥቶ ፌመስ ለመሆን የማይሆን ነገር የሚያወሩት ማን ነው እኔ ጋር መጥቶ የሚያወራው አንድም ሰው የለም ያፈራ አንተ ራስህ መንገድ ይኸውልህ አሁን አንድ ነገር ልንገር ለአንዴና ለመጨረሻ ነው እድል የምሰጥህ ይቅርታ ፓስተርዬ ባለፈውም የተናገርኩት አምልጦኝ ነው አሁንም የተናገርኩት ስሜታዊ ሆኜ ነው ይቅርታ አድርግልኝ ካልክ ይቅርታ አደርጋለሁ አንድ እድል ልስጥህ የእግዚአብሔርን ህዝብ አይታል የበደልከው ያገለግለኛል ብሎ እውቅና የሰጠው የራስህን መንገድ የመረጥክበት ይቅርታ ጠይቅና የእግዚአብሔርን ህዝብ እግዚአብሔርን ይቅርታ ጠይቅና ወደ እግዚአብሔር መንግስት ተመለስ ከዚህ የምታልፍ ከሆነ ሌላ ጥያቄ ከሌለ ሊወጣ ከዚህ ውጪ ህዝቡ ማን ይቅርታ እንደሚጠይቅ ከጻፈልን ህዝቡ ገቢ ይቅርታ ይጠይቅ ብሎ ከጻፈልን በኮመንቱ መካከል 100 ኮመንት ተጽፎ 50 ሰው ገቢ ይቅርታ ይጠይቅ ካለ ይቅርታ ጠይቃለሁ 50 ሰው ደግሞ ሶፊ ይቅርታ ይጠይቅ ካለ አንተ ደግሞ የእግዚአብሔርን ህዝብ ህዝቡንም እግዚአብሔርንም ይቅርታ ጠይቃለህ በዚህ እንለም በኮመንት እኔ አንድንም ሰው በድዬ አላውቅም አንድም ሰው ላይ ደርሼ በቃ በዚህ በኮመንት አሁን ከዚህ ውጣ እኔ ሰው ለምን ወጣለሁ ዝም ብለህ እየመጣ ላይ ፊቴ ላይ ጥላሸት እየቀባ መሄድም አችልም ነገርኩ እኔ እንደው 50 ሰው ኮመንት ከጻፈልኝ ሶፊን ይቅርታ ጠይቅ ካለ አይታል 100 ሰው ጽፎ 50 ያንተ ከሆነ ይቅርታ ጠይቀዋል አንተ ካልሆነ አንተ ደግሞ አገለግላለሁ ብለህ የጠራን ጌታ ህዝቡን ይቅርታ ትጠይቃለህ ዩቲዩቡን ምኑንም ትተ ወደ ጌታ ትመለሳለህ ወዲህ ወደ ጌታ መልሰው ነው ኮመንቱን ነው ኢየሱስ ክርስቶስ የግል አዳኝና ገዢ ነው መመለሰው ምን የለም እኔ በጌታ ነኝ ጌታ ኢየሱስ ህይወቴ አዳኝና ገዢ ነው ጌታን ማገለግል ህዝብ እንደምወድ ጨዋ አገልጋይ ነው ህዝቡ ይልቅ አንተ ተመለስ ህዝቡ ይበል ከዚህ ካለህበት ስሜት ወጥተህ ወደ አገልግሎት ተመለስ ልንገርህ እንደ ወንድም በእርግጠኝነት በእድሜ ትበልጠኛለህ ትልቅ ሰው ነው የምትሆነው አንተ ተመለስ ከታናሽ የታናሽ ምክር ነው አንተ ምን በእድሜ ትበልጠኛለህ አርጅተሃል እኮ ብረት ስለምትገፋ ነው አይደለም አይዞህ ነገርኩህ ስንት ነው ይሆናል የታናሽም ነገር ቢሆን ይሰማል አንዳንዴ ስማ ወንድሜ ይቅርታ ጠይቅ ህዝቡን አንተ ከራሲ ህዝቡን የሚለውን ኮመንቱን በቃ ህዝቡ ጠቅልሎ ነግሯል ይለፍ ከዚህ እንውጣ ሰላም ነህ ግን አይደለ አንተ ሰላም ነህ እኔ ደህና ነኝ ያንተ ነው የሚገርመኝ እኔ በጣም ሰላም ነኝ አይ ምን ይሆንክ ነው እኔ ጋር ስትመጣ የሆነ የምትጠቀመው ነገር አለ ያው እውነቱን ይዤ ነው መጣ እኔ የምጠቀመው ሁሉ ጊዜ መንፈስ ቅዱስ ነው እና ታዲያ ምንድን ነው አዎ መንፈስ ቅዱስ ሁሉ ጊዜ ከእውነት ውጪ እንድናገር አይፈቅድልንም አይደለም ትንሽ ግን ተረጋጋ ራስህን እንትን በል ለምትናገረው ነገር ይሄ ሚዲያ ነው የምታስተላልፋቸው ነገሮች እያንዳንዱ ሰው ጋር ዶክመንት ሆነው የሚቀመጡ ነገሮች ናቸው ስለዚህ እኔ ይመስለኛል ከጀርባ ሆን ብለህ ሂድና ሶፊን አታክ አድርገው እየተባልክ የምትመጣ ነው የሚመስለኝ አለበለዚያ ከዛ በተረፈ ይሄ የግል ሀሳብ አይመስለኝም ምክንያቱም አንተ ጋር መጥቻ አገልግዬ የእግዚአብሔር ጸጋ እንዴት ፍሎ እንዳደረገ ስለምታውቅ ቪዲዮም አለ እዚሁ ዩቲዩብ ቻናሌ ላይም አለ በጸጋ ታገለግል ነበር አሁን ደግሞ በነገር ጀምረሃል በሐሰት ጀምረሃል በአመፅ ጀምረሃል የአመፀኞች መስራችና ባለራዕይ ይሆናል አንለፈው ይበቃል እስካሁን ስለኔ ይሄን ሁሉ ነገር ብለሃል ስለ ኢትዮጵያ ምን ትላለህ ኢትዮጵያ ለዘላለም ትኖራለች እሺ ለዘላለም ትኖራለች አሁን ኢትዮጵያ ወደ ድል ወደ ክብር ወደ ከፍታ እየተራመደች ነው ያለ ኢትዮጵያ ምትኖ የኦሮሞ እውነት ሙሉ ሲሆን ኢትዮጵያ ትሆናለች አሁን ነገሮች ግን ወደዛ እየመጡ ነው በኢትዮጵያ ላይ አሁን የሚታየው ነገር በጣም ጥሩ ነው ሰዎች አሁን ምን ይመስላችኋል ኢትዮጵያ የምትጠፋ
የተናወጠች ያለቀ ነገሮች ሁሉ የተዘጋ ነው የሚመስለው። መከራው በሚበዛ ልክ አይታል አይደለም ነገሩም ይበዛል፣ በረከቱም ይበዛል፣ ሰላሙም ይበዛል። አይታለ ጦርነቱ በሚበዛ ልክ ሰላሙ ይመጣል። የጦርነት ጊዜ አልቋል፣ የመከራ ጊዜም አልቋል። ለኢትዮጵያ አንደኛ የሚያስፈልገው ለኢትዮጵያ ሕዝብ ሳይከፋፈሉ አንድነት ያስፈልጋል። መሪን መቀበል ያስፈልጋል። ሁሉንም ብሔር እኩል መቀበል ያስፈልጋል። እዚህ ላይ መናገር የሚፈልገው የኢትዮጵያ ጠቅላይ ሚኒስትር በዚህን ጊዜ ኦሮሞ ነው። ኢትዮጵያዊ ናቸው። ኦሮሞ ናቸው። ከኦሮሞ ነው ኢትዮጵያዊ ብለን ኢትዮጵያ የምንለው ዜግነቱ ነው የምንጠቀም። ኦሮሞ ናችሁ፣ የኢትዮጵያ ጠቅላይ ሚኒስትር ናችሁ፣ ይሄንን አንቀበልም የሚሉ የራሳችሁ ቲም ያደራጁት ህዝቡን የሚንቁ መሪን የሚንቁ ሰዎች መቆጠብ አለባችሁ አሉ። እንደዛ የሚያደርጉ ሞልቷል። አይታለ ከዚህ በፊት እንደነገርኩ በአማራ ህዝብ ስም አማራ አይደለም አማራ ህዝብ ኢትዮጵያ ውስጥ ተበትኖ የሚኖር አይታለ በብዛት ኢትዮጵያ ውስጥ የተለያየ ቦታ ኦሮሚያ ውስጥ ተበትኖ የሚኖር የሚሰራ ህዝብ ነው። ግን በአማራ ህዝብ ስም የተደራጁ ለአማራ የተቆረቆሩ የሚመስሉ የራሳችሁ ዶላር ላይ ቀን በቀን እየተጣሉ የሚውሉ ባለፈው እንደነገርኩ እንደ 360 የመረጃ ቲቪ እንደሚባለው ስማችሁን እንደጠራ እና ሀብታሙ እና ኤርሚያስ እና ማን ያሉ የሚሄዱ አሜሪካ የሚቀመጡ ባህርዳር ላይ እሳት የሚተኩሱ ጎጃም ላይ እሳት የሚተኩሱ ጎንደር ላይ የሚተኩሱ ሰዎች መቆም አለባችሁ። ኢትዮጵያን የኦሮሞ ህዝብ ወደፊት ይዞ ነው የወደቀ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያን ይዞ ወደፊት ወርቋል። ከዚህ በፊት የነበሩ መሪዎች ስማኝ፣ ከዚህ በፊት የነበሩ መሪዎች ኢህአዴግ የነበረ ፓርቲ ከዛም በፊት የነበረ ኢትዮጵያን ይዞ ወደ ኋላ ነው የወደቀ። ሁለቱም ወርቋል። ዶክተር አብይም ወርቋል፣ እነኛም ወርቋል። አብይ ግን ወዴት ነው የወደቀ? ወደፊት ነው የወደቀ። ይሄ ማለት ኢትዮጵያ አሁንም ወደ ክብር እየሄደች ነው ያለ። ወደፊት እና ወደፊት መውደቅና ወደ ኋላ መውደቅ መካከል በጣም ታላላቅ የሆኑ ልዩነቶች አሉ። ወድቋል እያልክ ምንድነው እየነገርኩህ ያለው ነገር? ተነስ። በወፈረ አይደለም የሆነ ነገር ሊያሳይ ነው፣ ሊመታ አይደለም። ተነስ እስቲ ዝም ብለህ ወደ ኋላ ውደቅ። እንደዚህ ወደ ኋላ ዝም ብለህ ተኝ። ያው ከዚህ በፊት የነበሩ ህዋቶች ሌላ ደግሞ የኢህአዴግ መንግስት እንደዚህ ነው ኢትዮጵያን ይዞ ወደ ኋላ ወደቀ። ይሄ ማለት ከዚህ አንራመድም፣ ከዚህ አንድም፣ ምንም አቅም የለንም፣ ኢትዮጵያ እዚህ ብትኖር ይበቃል፣ ማንም እንገስበት፣ ማንም ስራበት ማለት ነው። ይሄ ማለት አሁን ወደ ኋላ የወደቀ ሰው ለመጉዳት ብዙ ስስ ብልቶች በፊት ያሉት አይኔን ሊያጠፋ ይችላል፣ ጥርሴን ሊያራግፍ ይችላል፣ ዶሮን ሊደፍነው ይችላል፣ ብዙ ነገር ይሄ ስስ ብልት ሌላ ቦታ ሊመታው ይችላል። አብይ ደግሞ ኢትዮጵያን ይዞ እንደዚህ አይታል አይደል? ወደፊት ነው እንደዚህ ተመረቀ ወደፊት። ይሄ ማለት ደግሞ እየሰማ ነው አይደል? ኢትዮጵያን አለቃትም፣ ለባንዳ አልሰጣትም፣ ኢትዮጵያ አትፈርስም። አይታል አይደለም? ለማንም ለሚፈልጉት። ይሄ ማለት ኢትዮጵያን ይዤ ወደፊት ወርቋል። አንድ እርምጃ ወደ ኋላ የወደቀ ማለት ወደ ኋላ የወደቀ ሰው አንድ እርምጃ ከነገሩ ይርቃል። አይታል አይደለ? አብይ ደግሞ ኢትዮጵያን ይዞ ወደፊት መውደቅ ማለት አንድ እርምጃ ወደ ኢትዮጵያ ከፍታ ተጠግቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የማይገባ ከሆነ በጆሮም በአጥንትም በስጋም ይግባ፣ ኢትዮጵያን ይዞ ወደፊት ይሻገራል። ይሄ ማለት አላስነካ። ኢትዮጵያን ለባንዳ አልሰጥም፣ ኢትዮጵያን ለዘረኞች አልሰጥም፣ ኢትዮጵያን ለራሳችሁ ጥቅም 24 ሰዓት ለሚሮጡ ሰዎች አልሰጥም ብሎ ኢትዮጵያ ላይ ይሞታሉ ብሎ ኢትዮጵያን ይዞ ራሱ እየተወጋ ኢትዮጵያን ሸፍኖ የኦሮሞ ህዝብ ኢትዮጵያን እንደዚህ በክንፉ ሸፍኖ ይዟል። ይሄንን ነው ልነግርህ የምፈልግ። ብድግ በል። እዚህ ጋር ነው የምናወራው። ይሄ ማለት ቅድም ወደ ኋላ በወደክበት ጊዜ አንድ እርምጃ ከነገር ይልቃል።
ወደፊት በወደቅበት ጊዜ አንድ እርምጃ ወደ ነገር ይቀርባል። ስለዚህ የኦሮሞ ህዝብ አቃፊ ነው። እንደዚህ ይዞ ወደፊት ወርቋል። ማንንም አናስነካም። እኛ ለወላይታም፣ ለአማራም፣ ለጉራጌም፣ ለትግሬም፣ ለሌላም አለ አናስነካም። እንያያዝ፣ እኩል እንሻገር። አይታል አይደል? ይሄንን ነው ያለ ያለው። አንድ ነገር ባለ ራእይን ይመለከታል። እንደ ራእይ ይኖራል። ዮሴፍን ውሰዱ። ህልም አየሁ ነው የሚለው። እኔ ህልም አየሁ፣ እኔ እንደዚህ አይነት ህልም አየሁ ነው። ዮሴፍ ህልም አየሁ ነው የሚለው። ወንድሞቹ ደግሞ የሚያዩት ዮሴፍን ነው። ለምን ህልም ማየት አይችሉም? ህልም የሌላችሁ ሰዎች የሰውን ህልም ማጥፋት ይፈልጋሉ። ዶክተር አብይ አህመድ ህልመኛ ነው፣ ባለ ራእይ ነው። ራእይ የሌለ ሰው በመቃብር ውስጥ የሚኖር ሬሳ ነው። ይሄ ማለት 360 ይሄ መረጃ ቲቪ የምትሉ ሰዎች ይሄ አሜሪካ ተደራጅቶ አብይን 24 ሰዓት የኦሮሞን ህዝብ ቀንና ሌሊት የሚቃወሙ ሰዎች ሬሳ ናቸው። ራእይ የሌለ ሰው በመቃብር ውስጥ የሚኖር ሬሳ ነው። አሁን አንዳንድ ነገር ትመለከታለህ። 4 ኪሎ ውለሱት፣ 4 ኪሎ ግቡ። እንደው 4 ኪሎ ለመግባት ሄደ መጥ በምን አምሮ ነው አይደለም። 4 ኪሎ አዲስ አበባ ማለት ፍንፍኔ ለመግባት እንኳን በጣም ከባድ ነው። ምክንያቱም ምንድነው ፍንፍኔ የታጠረች በሸገር ነው። ቢያንስ ይሄ መሬት ላይ ለመሄድ እንኳን ለማለፍ እንኳን ፍቃድ ከኦሮሚያ ፕሬዝዳንት ከሽመልስ አብዲሳ ነው ፍቃድ መውሰድ አለብኝ። ወደ አዲስ አበባ እንኳን ለመግባት መከልከል ይችላል ማለት ሸገር ውስጥ አትለፍ ማለት ይችላል። አይታል አይደል? ዶክተር አብይ አህመድ ወደ ቤተ መንግስት የገባ በሆነ ጥቂት ሰዎች ስብስብ አይደለም። አይታል አይደል? የቄሮ ደም ፈሶ የኦሮሞ ህዝብ መንገድ ላይ ሞቶ አይታል። መሳሪያ ይዞ አይደለም። ፈሪ ስላልሆነ መሳሪያ አይጠቀምም። በድንጋይ አይታል። ብሬን ፊት ቆሞ በድንጋይ ታክስ ፊት ቆሞ ፕሌን ፊት ቆሞ ገርብጦ አይታል ወያኔን ነቅሎ ዛሬ ደግሞ ሁሉም እኩል ይኑር ብሎ እየጠበቀ ያለው እውነተኛ ታጋይ አቃፊ የሆነ ነው የኦሮሞ ህዝብ። አይታል። በትክክል የሚታገል በትክክል የሚያቀም የኦሮሞ ህዝብ። ስለዚህ በራሱ ድርጅት በሆነ ቲም አይደለም ዶክተር አብይ 4 ኪሎ የገባ በቄሮ ደም ላይ ቆሞ በኦሮሞ ህዝብ። ይሄ ማለት ኦሮሞ ህዝብ ከማንም በላይ በዚህ አገር ላይ ትልቅ ሚና አለው። ታግለዋል። ይሄን እውነት መናገር ፖለቲከኛ የሚያደርግ ከሆነ ነገ መልሼ እናገረዋለሁ። ስለዚህ የኦሮሞ ህዝብ ሳታስፈቅደው የኦሮሚያ መሬት ረግጠህ አብይን ከ4 ኪሎ ልታወጣ አትችልም። አይደለም 4 ኪሎ ሌላ 5 ኪሎ እየተሰራ ነው ያለው። ኪሎ የሚፈለግ ከሆነ ምንድን ነው ደግሞ ወይ ካልሆነ ኪሎ ሰርቶ በራሳችሁ ክልል በኪሎ መጫወት ኪሎ የሚያምራችሁ ከሆነ የትኛ ኪሎ እንደሆነ ግን አይገባኝም። በደንብ እዩ። የራስን ኪሎ ካላወቅ የሰው ኪሎ ማወቅ አትችልም። ስለ ኪሎ ታወራለህ። የራስን ኪሎ መጀመሪያ ማወቅ አለብህ። ስለዚህ መናገር የሚፈልገው ህዝቡን አነሳስቶ የሚገሉ ሰዎች ከዚህ ግድያ መቆጠብ። ከፈቀር ፍንፍኔ ትገባለህ፣ ከፈቀር የትም ቦታ ትገባለህ። ካልፈቀርኩ ደግሞ የኦሮሞ ህዝብ ከዚህ በፊት በመሬቱ ላይ ታርሶ ተበልቷል፣ በጀርባም ላይ ተበልቷል። ኦሮሞ ፍቃደኛ ነው። የኦሮሞ ህዝብ እኮ በመሬቱ ላይ ብቻ አይደለም በጀርባም ላይ ተበልቷል። አሁን ግን ጀርባ ወጋለሁ የሚለው የኦሮሞ ህዝብ ጀርባውን አንስቷል። የሚሰጥበት ጊዜ አይደለም። ብላሽ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ህልመኛ ነው። ህዝቡን ይዞ ወደፊት ወርቋል። ደግፈን ልናሻግረው ይገባል። ለዶላር ብሎ ቁጭ ብሎ ሜዳ ላይ ህዝቡን የሚያጣሉ ፋኖ እዚህ ግባ የሚሉት የራሳችሁ ለምን አይገቡ? ከአሜሪካ ሳይገቡ ህዝቡን 4 ኪሎ ያስገባሉ እንዴ? ይሄ የዝንብ ሀሳብ የሆነ የዝንብ መልከታ ይሰፈሩስ ቢይ ማለት ብሔሪ መናቅ ትልቁን አሁን እኔ ኢንተርቪው ካረኩ በኋላ የሚሰርቡኝ ስድብ እዚህ ጋር ከፍቼ ቢያሳይ የኦሮሞ ህዝብ እንደዚህ ነው ማነው እንትና እንደዚህ ነው የሚሰጡት ህዝብ የሚሰጡት ስም ትልቁን ህዝብ ማሳነስ ይሄ አገሪቷን ሰላም አድርጎ አሁን ያለው ምጥ አሁን ያለው ጭንቅ ለመጨረሻ ጊዜ ከምድርቷ ላይ ይነቀላል። ኢትዮጵያ ማንም ያልታጠቀ የጦር መሳሪያ ትታጠቃለች። እንደ ሀገር ኃያል የምትባልበት ጊዜ ነው። ኢትዮጵያ እንደ መጽሐፉ እንደተገ እጇን ወደዛ ብር ትዘረጋለች። የኢትዮጵያ ታሪክ በዓለም ላይ የሚገኝበት ብዙ ቱሪስት ወደ ኢትዮጵያ የሚመጣበት ኢትዮጵያ ገና በቪዛ የሚመጣበት ዘመናት እዚህ ቅርብ ነው።
አብይ እኮ ህዝቡን ይዞ ወደፊት አባይን አላስነካም ብሎ እኮ ነው አብይ ጦርነት አይደል አይደል? አባይን ሰራን ጀመርን ብሎ እኮ የነበሩ ሰዎች ምንም ሳያደርጉ አናይ መጣና አላስነካም ማለት ቢያንስ አብይን ጀመሩት ለመጨረስ እኮ የዛሬ 20 ዓመት አልቀም አብይ ባይመጣ ይሄ እንኳን እንዲቀበሉ ያደርጋል እንዲሰሙ ያደርጋል። አገሪቷ ውስጥ እየሰራ አሁን እኮ ኢትዮጵያን ስናየው እኔ አንዳንድ ዱባይ ቱርክ የተለያየ ቦታ ይመስለኛል ውጭ የምናየው ነገር እዚህ ምድር ላይ ተጀምሯል። ወንዞች አካባቢ ማንም ሄዶ የማየው እየተሰራ ያለው ነገር መመልከት። ስለዚህ ህዝቡን አላስነካም ሀገሬን አላስነካም በአንድነት ህዝቡን ይሻገራሉ ካለ እጁን ይዘ ከመደገፍ ውጪ እንቁረጦ እንውጋ እንገልብጦ በራሳችን ተገለባብጠ እናልቃለን። ሁሉ ጊዜ ለአራት ኪሎ ምግብ እንዳልበላ አይብሉ ለራ አራት ኪሎ ምንድነው ይሄ ምንድነው? ግን በምን አወቃንተ ይሄን ሁሉ አንተ መንፈሳዊ ሰው ነው መጽሐፍ ቅዱስ ነው የምታነበው በምን ይሄንን በምን ጊዜ ነው ያጠናው ያወቀው? አይዞ መጽሐፍ አጣቅም እንደ መንፈሳዊ ሰው እኮ ሁሉን ይመረምራል የምል አጣቅም እንደ መንፈሳዊ ሰው ዶንቆሮ ነው ባንተ ቤት ምንም አያይ መንፈሳዊ መሆን እኮ መንፈስ መሆን አይደለም እና እንደ መጽሐፍ አላነበብኩም አንድም ቀን መንፈሳዊ ሰው ሁሉን ይመረምራል ሁሉን ያውቃል ማለት የተሰጠው ሁሉን የሚያውቅ ሁሉን የሚችል እግዚአብሔር ነው። ግን የምታየውን ነገር ያያል የተገለጠለትን ነገር ያያል። ስለዚህ ስለ መንፈሳዊ ምናምን አታው በዚህ ጋር ነገሮችን የሆነ ነገር ለማድረግ እንትን አትበል። እውነት መናገር ከመንፈሳዊነት አውጣ አታ ስለዚህ ከዚህ በኋላ እውነቱን ካልተቀበል መኖር አይችልም። መቀባበል መደማመጥ መሰማማት በዚህ ሰዓት ኢትዮጵያ ውስጥ እግዚአብሔር እየሰራ ነው ብለህ ታምናለህ? በኃይል በምን እስቲ እንዴት በምን መለኪያ እንደዛ አልክ? እንዴት እግዚአብሔር በኃይል እየሰራ እንደሆነ አወቅ? በኃይል እየሰራ ነው ሼፕ እየተደረገ ነው። አንዳንዶች እግዚአብሔር ምን ነው ዝም አለ ምናምን የሚሉ እኮ በየቤተክርስቲያኑ ሲጸለይ እኮ ምናምን እንሰማለን። እንደ ዝም አለ ምን ዝምታ ምን ታዲያ እግዚአብሔር ወጥቶ ይጮህ? ዝምታውም እኮ መልስ ነው። ዝምታም እኮ ስራ አታል ዝምታውም ስራው ከአሁን በኋላ ህዝቡ የጽንፈኞችን በዶላር ላይ ቀን በቀን እየተጣሉ 10 ቦታ ከሚፈነካከቱ ከሚለያዩ ሰዎች ራሱን ቆጥበው የአማራ ህዝብ ሀገር ውስጥ ያላቸው ራሳቸው ወደ መሪ ያላቸው ይሄንን መስማት ደቡብ ቢሆን ሌላ ቢሆን ሰምቶ በአንድነት ኢትዮጵያን ይዞ ወደፊት መሻገር ያለኑ አንድ ሀገር ነው። እኛ በኢትዮጵያ መኖር በኢትዮጵያ ከፍታ ነው ምናምነው። እንውጋ እንጎርግር እናሳንስ ካልኮ አንቀበለው ታለድ አሁን የኦሮሞን ህዝብ ማሳነስ የሚፈልጉ ሰዎች መረገጥ የሚፈልጉ ሰዎች በትላንትና ጫማ ሊያቆሙ የሚፈልጉ ሰዎች አሉ። ዛሬም ነገም ለዘላለም ወደፊትም በዚህ ውስጥ የኢትዮጵያ ኦሮሞ ህዝብ አልነበረም። እጁን ለጠላት አይሰጥም። ብላሽ ይሄን ነው ኢትዮጵያ እያደገች ነው በኃይል። እስቲ ለምሳሌ ካየኸው ከእድገቷ ትላንትናና የዛሬዋን ኢትዮጵያ አነጻጽራለሁ። የኢትዮጵያ ኢኮኖሚ እኮ ከበፊቱ በስንት ደረጃ እንዳደገ ያላቀም ባለፈው ሲነገር በሚዲያ ላይ አይቼዋለሁ። በጣም እያደገች ነው። ያልተገነቡ ነገሮች ብዙ ነገሮች እየተገነቡ ነው። ብዙ ነገር መመልከት እንችላለን። አይታለ ኢትዮጵያ ውስጥ የኢንሳ መሰራራት ብትወስድ የሳይንስ ሙዚየም ብትወስድ ወንዞች አካባቢ መስሩት በአማራ ክልል ውስጥ ምንድነው የት አካባቢ የተሰራ ምንድነው የሚባለው በጣም ከባባድ የሆኑ ነገሮች አይታል ብዙ ነገር ተቀይሯል። በነውጡ ውስጥ አደገኛ የሆነ ለውጦች አሉት። ስለዚህ ይሄንን ለውጥ መደገፍ ይሄንን ለውጥ አብሬ መቆም ይሄንን ለውጥ ወደፊት ማራመድ አስፈላጊ ነው። አነጻጽርልኝ አልኩህ እኮ የትላንቷን ኢትዮጵያና አሁን ያለችበትን ከለውጡ በፊት የነበረችው ኢትዮጵያና አሁን ያለችው ኢትዮጵያ ምን ላይ ናቸው?
እንደ አንድ ኢትዮጵያዊ ሀገሬን እወዳለሁ ብለሃል። ለኢትዮጵያ መልካም ነገር አለ ብለሃል። ከኢትዮጵያ ከለውጡ በፊት ኢትዮጵያ በሞትና በህይወት መካከል ነው ያለችው። አታል ትኩስም አይደለችም። ከለውጡ በፊት በራድም አይደለችም። ለብ ያለ አታል አሁን ኢትዮጵያ በምን መንገድ ስሟ በዓለም ሁሉ ላይ ይታወቃል። ከበፊቱ ይልቅ ብዙ አገሮች ብሪጅ ምንድነው አሁን ባለፈው የገቡት ንብረት ጥራልኝ እስቲ የቱኛ ብሪክስ አይታለም አልነበረችም። ትላንትና ቢሆን ማንም አይቀበልም። አይታል ዛሬ የመሪ ብቃት ይሄ ነው። ለዚህ እኛ ኦሮሞ አቃፊ ነው የምንለው። ክንፉ ረጅም ነው። አይታል ይሄ መሃል ኢትዮጵያ የሚኖር ህዝብ በጣም የተረጋጋ በጣም የነቃ በአንድነት የሚያምን በእድገት የሚያምን ህዝብ ነው። ይሄ ልጅ ከዚህ ህዝብ መካከል ነው የወጣው። ለዚህ ነው ኢንተርናሽናል ክንፍ ነው ያለው። ኢንተርናሽናል እይታ ነው ያለው። ብላሽ ኢንተርናሽናል ራዕይ ነው ያለው። ኢንተርናሽናል ህልም ነው ያለው። ስለዚህ ኢትዮጵያ ከአፍሪካ ከሆነ ሀገራት ብቻ ላይ አይደለም እያወዳደረ ያለ ዓለም ውስጥ ካለ ነገር ብዙ ወደዚህ ሀገር መምጣት የማይችሉ ነገሮች ወደዚህ ሀገር መጥተዋል። ስለዚህ የትላንትና ኢትዮጵያ በራድም ትኩስም አይደለችም፣ ለብ ያለች ኢትዮጵያ ናት። አሁን ደግሞ ኢትዮጵያ እየተቀጣጠለች ነው። የምንጠፋ ይመስለናል እንጂ የሆነ ነገር ከዙሪያችን ጠፍቷል። የቆምነው ይመስለናል እንጂ በጣም በኃይል እየተራመርን ነው ያለን። የተያዝነው እንመስላለን እንጂ በጣም ተለቀናል። ኢትዮጵያ ትልቅ ለውጥ ውስጥ ገብታለች። አንደኛ እኮ እኔና አንተ እንኳን በነፃነት የመናገር አይደል? አሁን አንዳንድ ጽንፈኞች ሃይማኖተኛ ነኝ የሚል ረጃጅም የሆነ ቀሚስ ምናምን የለበሰ ከመቃብር ውጡና ግዙን ኢትዮጵያ ጠፋች፣ ከመቃብር ውጡና ግዙን ኢሬሳ አካባቢ የሚያደርጉት እንደው ከመቃብሩ እንኳን ወጥቶ ቢገዙ ኢትዮጵያን እንደ ትላንትና ያገኛሉ ነበረች እዛ ቦታ። መቃብር የሚሸት ትውልድ በህይወታል። እንደው ከመቃብር ኑና ግዙን ማነው የሆነ ቄስ ጠራ ነው ያየሁት። ማንን ነው የሚጠራ? ምኒልክን ከመቃብር ውጣና ግዛኝ። እንደው ምን ልቆይቷል ከሞቴ ባይሆን መለስን ቢጠራ ይሻል ነበር። ምን ማለት ነው? ያው እንደዛ ነው። ኢሬሳ ነም እክራላኮ ይሄ ትልቅ ንቀት የሃይማኖት አባት ነው ተብሎ መንፈሳዊ ሰው ነው ተብሎ ከመቃብር ውጡና ግዙ። አሁን አለ ራሱ ወደ መቃብር ይሄዳል እንጂ ከመቃብር ወጥቶ ሁለተኛ ኢትዮጵያን የኦሮሞን ህዝብ የሚገዛ የለም። ራሱ ወደ መቃብር ይሸኛል። ማንም ይሸኘው ፈጣሪ ነው እኮ ገባይ። የሚሸኘው ማን ነው ብዬ ነው ገርባ ፈጣሪ ነው የሚሸኘው። ሰውየው ከመቃብር ውጡና ግዙኝ የሚል አንድ ትልቅ ሰውየው አላየ? ያረጁ ሰውየው ሚዲያን ጎግል አድርጓል። ይኸው ከመቃብር ውጡና ግዙኝ እንትናን ነው የምጠራ። አንድ ደግሞ ምኒልክ ከረሳኝ ቀኜ ትርሳ፣ ጣይቱ ከረሳ ቀኜ ትርሳ ምናምን። ቀኙ ይቆረጣል። ከመረሳት ውጪ ሌላ ምንም አማራጭ የለው። አሁን ያለፈ ታሪክ ሳይሆን ወደፊት የሚኖር ታሪክ ልንሰራ ይገባል። የሚያለያየን ሳይሆን አንድ የሚያደርገን ታሪክ ላይ ልንሰራ ይገባል። አይታላል። ይሄ ትልቅ ጥላቻ የሞተን ከመጥራት በህይወት ያለውን እጅ ለእጅ ታይዘን ብንሻገር ነው የሚሻለው። ይሄንን ሐሳብ ይቃወማሉ። ጥሩ ምን ደህና ነህ አይደል? ግን ሰላም ነው። ሰላም ደህና ነህ ምን ከአማርኛ ውስጥ ዳና ነህ ብቻ ነው እንደምታውቀው። ሰላም ነው ብቻ ነው። እንዴት እየሆንክ ነው ያለው ብዬ ነው። ምንድነው? ምን ሆንኩ? ተረጋግቼ እኮ ነው እያወራ ያለው። ዳና ነህ ሌላ ኢንተርቪው የለም ወይ ማለት ንግግር የለም። ንግግር አለ ከ ምንም የጻፍከው ነገር የለም። ዳና ነህ ሰላምታ ነው እየጠየቀኝ ያለው ወይ ሌላ ዳና ያልኩበት ነገር አለ? አይ እንትን በል ብቻ ብዬ ነው። ተረጋጋ። ምን ለራስህ ብዬ ነው እኮ ለራሴ ምን ሆንኩ? ቀስ በል ብዬ ነው። ቀስ በል እየሮጥኩ አይደለም እኮ። አይ ቀስ በል ብዬ ነው። አይ ሶፊ አይ ገበቺ ሰከነፉ
ለኢትዮጵያ ምን ትመኛለህ? ምኞት ኢትዮጵያ እንዲህ ብትሆን ብለህ የምትላታለች? የምመኘውን ነገር ነው እኮ ኢትዮጵያ እጅ ለእጅ ትያዝ። የምመኘው ይሄንን ነው። ጽንፈኞቹን ከመስማት ገዳዮቹን ከመስማት እታለበል እጅ ለእጅ ተያይዛ መሻገር ለኢትዮጵያ ከፍታውን ይመኘዋለሁ። በቃ ጨረስክ? ጨረስኩ። ጥሩ ተመልካቾች፣ ይህ ዲቫይን ሾው ነው እያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከነቢይ ገቢ ጉተማ ጋር የፋሪስ ቤተክርስቲያን በሬና መስራች ነው። እንዲሁም እስቲ ነቢይ ገቢ ጉተማ ሰዎችን ወደ ጌታ መጥራት ትተሃል። በቅርብ ጊዜ ያው በቲክቶክ ላይቭ ላይ ጠርታኝ እጅን አንሳ ብለኝ አንስቼ ተናገርክ። ከዛ በኋላ አውጀናል ብለህ ቀይረናል አልክ። ስምም ቀይርክልኝ። በየቀኑ ነው እንደ ልብህ ነው ስም የምትቀያየርልኝ እንደፈለግ። እንግዲህ በዛ ቀን ከዚህ ቀን ጀምሮ ገመቹ በዳዳ ዳዲ ነህ አልከኝ። ከዛ ተናገርክና ስትጨርስ ብዙዎች አዝነዋል። ያዘኑበት ደግሞ ምክንያት መጨረሻ ላይ ድናል አልክ። ምንድን ነው ድናል? እኔ እጅን አንሳ ወደ ጌታና አይደለም ያልኩት፣ በፈቃደኝነት ኦሮሞን ተቀላቀል። ይሄ በእኛ ህዝብ ውስጥ የነበረው ነው። ይሄ ከወንጌል ጋር የሚገናኝ ነገር አይደለም ማለት። እኔ እንደዛ ያልኩበት ምክንያት ባለፈው እዚህ ጋር ኢንተርቪው ላይ ብሔር የለኝም አልክ። አንተ ነህ እኮ አልከኝ። ከጥቂት ቀን በኋላ ደግሞ እንዳልከነው ማን ነው አንድ ቲክቶክ ጋር ሄደ እጅን ከፍ አድርገ የወላይታን ብሔር ተቀበልክ። ስምህም ደግሞ ዳገቶ ነው ድገቶ አልከው። ዳገቶ ኩምቢ ነው። ዳገቶ ኩምቢ አልከው። ስለዚህ ብሔር የለኝም ብለህ ነበር። ስለዚህ ኢትዮጵያ ውስጥ ብሔሮች እንዳለ የዛን ቀን ያሳየሁት እኔ ነኝ። መምጣትማ ካለብህ ወደ ኦሮሞ ነው አልኩት። ድንሃል ካልኩት እኔ ብሔር የለኝም ከምል ስጋትና ፍርሃት ድንሃል ነው። ኢየሱስን ተቀበል የማልልበት ምክንያት አንተ ኢየሱስን የተቀበልክ ኢየሱስን የምታውቀው የካርክ ማለት ክደት ኢየሱስ አድንም ማለት ሳይሆን አቅም ያጣ ዝም ብለህ እዚህ ዓለም ውስጥ የምትኖር ሰው ስለሆንክ ናና እንደገና ኢየሱስን ተቀበል አይደለም አንተን የሚለው። ስለዚህ የኦሮሞን ህዝብ ተቀላቀል፣ እጅን ከፍ አድርግ። ከንሳ ጋር ከተገናኘባችሁ አንዳንድ ሰዎች እኔ ንሳ ግባ ያልኩት ወደ እንትን አይደለም፣ ንሳ እያስገባው ምናምን አይደለም። ይሄን የኦሮሞን ህዝብ ተቀላቀል ነው ሆነ ያልኩት። ስለዚህ አንተ የመጀመሪያ ቀን ኢንተርቪው ላይ ብሔር የለኝም አልክ። መልሰ ደግሞ ወላይታን ብሔር ተቀበልኳል። ባይሆን ስለ ብሔር ያነሳውልኝ እኔ ነኝ አይደለም። እኔ ደግሞ ብሔር የለኝም አላልኩማ። አንተ ደግሞ መልሰ የለኝም አልክ። አዳምጣ አንተ ራስህ አዳምጥ። ይኸውልህ ያላልኩትን አላትበላ። አንተ ነህ እንጂ የምቀላቀለው እኔ ልንገርህ የዘልታኔ ብሔር የለኝም አላልኩም። ብሔርማ አለኝ፣ ነገድ አለኝ ያልኩት። አንተ ምንድን ነው አልከኝ? ሰው ነኝ አልኩ። ብሔር ምንድን ነው ብለኛል። የለኝም አልክ። ብሔር ምንድን ነው አላልከኝ? የለኝም አልክ። አይ ብሔር ምንድን ነው አልከኝ? ከወገንም የተለየው ነው አልከኝ። እሺ ስማ፣ የዛን ቀን ኦሮሞን ተቀላቀል በማታ ገባህና እኔ ጽድት ያልኩ ወሎዬ ነኝ አልክ። ወሎዬ ነኝ እና ምን ችግር? አንተ የኦሮሞን ህዝብ ሽሽት ወይ ሌላ ከሆነ ወሎ ራሱ ስማ፣ ወሎ ራሱ ኦሮሞ ነው። በእጃዙር ኦሮሞ ነው። በቃ አንተ ለመሸሽ የዛን በቀን ኦሮሞን ህዝብ ተቀላቅይ ያለው አልክ። ድን ያላልኩት እኔ ከፍርሃት ከስጋት ቤር ከለኝም። ከዛ መለስክና ፌስቡክ ላይ ገባና እኔ ማታ ጽድት አልኩ። ሌላ የቆሸሸ የለም። ወሎ ኦሮሞ ነው። የኦሮሞ ህዝብ ድንበሩ ሰፊ ነው። ኬንያ ውስጥ በምን መረጃ ነው ወሎ ኦሮሞ ነው የምትለው? አንተ ወሎ ኦሮሞ ነው አልክ። በምን ምን መረጃ ያስፈልጋል? መሬቱ እኮ የኛ ነው። እዛ ምን ኦሮሞ እኮ ህዝቡ የኛ ነው። ኦሮሞ ነው ጽድት አልኩ። ኦሮሞ ነው በል በቃ ወሎዬ ነው አልክ። ኦሮሞ ህዝብ አፍሪካን መሃል ኢትዮጵያን እስከ ኬንያን ድንበር ገደብ የለም። እግዚአብሔር በምድርቷ ሁሉ ላይ የበተነ ቅን ህዝብ ነው። እግዚአብሔር ሁሉንም ሀገር ሰጠው ብለው ህዝቡ ተስፋፍቶ የሚኖር ስትመጣ ሁሉንም የሚያስገባ የሚያኖር ህዝብ ነው። ለዛ ነው። ስለዚህ ወደ ጌታ አይደለም እኔ የጠራሁት ሰዎችን የኔ ቲክቶክ የኔ ፔጅ ላይ እኮ ያንተ ጥሪ እሱ አይደለም እኮ አይደል? ያንተ እግዚአብሔር ሰው ነህ፣ አገልጋይ ነህ። ስለዚህ ሰዎችን እኮ የምትጠራው ወደ እግዚአብሔር መንግስት ነው አይደለም መሆን ያለበት። ታዲያ አንተ ወደ ሰይጣን መንግስት ጠራው እንዴ? የኦሮሞን ህዝብ ከተቀላቀልክ ሰይጣን መንግስት ገባ ማለት እሱ ጋር አይገናኝም።
ከሱ ጋር ምን ያገናኛል? ስለዚህ እኔ የጠራውን አንተ ወደ የት ነው የጠራሁት? የኦሮሞን ህዝብ ነው ተቀላቀለ ያልኩት። ስለዚህ ከእግዚአብሔር መንግስት መጠራት ጋር ምን አገናኘ? እዚህ ጋር ይሄንን ብሔር ውስጥ ኖር ነው አልኩት እንጂ ወደ ሌላ አልጠራሁም። እንዴ እኔ እኮ አሁንም በኦሮሞ ህዝብ መካከል ነው የምኖረው እኮ። አንተ የኦሮሞ ህዝብ መካከል ትኖራለህ። አንተ ደግሞ ኦሮሞን ካሁን በኋላ ኦሮሞን ተቀበሉ። ብሔሪ ኢትዮጵያ ማለት ሀገሪ ኢትዮጵያ ነው። ብሔሪ ደግሞ ኦሮሞ ነው። የኔስ የነበረኝስ የቱ የነበረኝ? ወሎዬነቴ ወሎ ራሱ ኦሮሞ ነው አልኩ። ስለዚህ ተጠቃለናል። በቃ ገብተሃል። እሺ ጥሩ። ግን አልገባኝም። እንዴት አድርጌ ላስገባብህ? ሁሌ አይገባህም። ሁሌ አልገባኝም የምትለው እንዴት ልጫንልህ? ምን ማለት ነው? ሳይገባኝ ያልገባኝን ነገር አስረዳኝ። ምኑን ነው የሚያስረዳኝ? ለምን ነው የምትቆጣው? ረጅም ሰዓት አስረዳው እኮ እና አንተ እኮ ነው እየተቆጣ አልገባም ትላለህ እኮ እየተቆጣ እንዴት አድርጌ ላስገባ? አልተማርክም እንዴ? ብላሽ ጭራሽ ስናገር ስማ። ይኸው እንዲገባክ ለማወቅ ለመስማት ለመቀበል መጀመሪያ ዝግጁ አይደለም። ለዚህ ነው የማይገባክ። ስትጠራን ተዘጋጅተኝ ጥራ። አይታ ተዘጋጅተኝ ጥራ። ሰዓቴን ብዙ ነገር አቃጥዬ ነው የመጣው። ስለዚህ ተዘጋጅተኝ ጥራ እያልኩህ ያለው ወሎም ኦሮሞ ነው እያልኩህ ያለው። እዚህ አዲስ አበባ ነው የምኖረው፣ የአዲስ አበባ ልጅ ነው ምናምን። አዲስ አበባ ኦሮሞ ነው የኦሮሞ ነው እያልኩህ ያለው። ከየትም አታመልጥ። እንደዛ ነው እያልኩህ ያለው። ጥሩ እና ይህንን ይመስላል። በዚህ ላይ ከአሁን በኋላ አንደኛ ማድረግ ያለብኝ የመጀመሪያ ከክርስቶስ ጋር መኖር፣ አገልግሎትን ማገልገል። ቀጥሎ ደግሞ እኔ ያልኩን ነገር ተቀበል። ከዚህ ዓለም ከዚህ መንግስት ውጣ። እንደ ዝም ብለህ ያመጣውን ሁሉ የምቀበል ይመስላል? እንዴት የነገርከኝን ሁሉ የምቀበል ይመስላል? እውነተኛ ሀሳብ እኮ ነው አንስቼ ስጦት፣ ሌላ ነገር አይደለም እኮ። ትክክለኛ ነገር ነው ዘሱ። ብትቀበል ትድንበታል፣ ታመልጥበታል፣ ያኖርሃል። ወኔ መጥፎ ነገር አይደለም ተቀበል እያልኩ ያለ እና እንደ ወኔ ነገር አድርጌ አትመልከት። ጥሩ። አሁን ደግሞ በቅርብ እየሰማ ያሉት ደግሞ ወደ አዲስ አበባ ቸርች ልጀምር ነው። አንተ? እሱን ገና ከመንፈስ ቅዱስ ጋር እየተማከርኩ ነው ያለሁት። አይ እንደዛ አይነት ሚስጥር ከሆነም ተው። አይ እየጸለይኩ አዲስ አበባ ላይ ቸርች ልጀምር ነው የሚል ነገር ስለሰማሁ ጸሎት ላይ ነው ያለሁት። እኔ እግዚአብሔር ሲመራኝ ብቻ ነው የትም ቦታ የምሄደው እንጂ እዚህ የተጀመረ ነገር የለም እኮ። በአብዛኛው እዚህ አዲስ አበባ ውስጥ እየታየ ስለሆነ እኮ ነው። በቃ አዲስ አበባም ሌላም ሀገር መኖር ይችላልው፣ መምጣት መሄድ ይችላልው። ስለዚህ አሁን አዲስ አበባ ውስጥ የእግዚአብሔር ምሪት ነው የሚጠይቀው። አይ እዚህ ሊያገለግል ነው የሚለውን ነገር መረጃ ስለደረሰኝ ነው እየተናገርኩ ያለሁት። እስቲ በሚቀጥለው ጊዜያቶች ነቢይ ገቢ በምን ሁኔታ ይመጣል ብለን እንጠብቅ። ብዙዎች ያንተን መጨረሻ የናፈቁ ነው። ምን ላይ ይሆን የሚያርፈው እያሉ ነው። የኔ መጨረሻ ወንጌል፣ መጀመሪያም ወንጌል መጨረሻም ወንጌል። ሁሌ እኔን በወንጌል ይጠብቃል። ምኖረውም ለሱ የሚሞተውም ለሱ። እውነቱን ደግሞ እናገረዋል። ይህንን እውነት ስንናገር ባለ ጊዜ ኦሮሞ ባለ ጊዜ አንድ ነገር ደግሞ ይግባችሁ። ይሄ ስለ ጊዜ የሚያወሩ ሰዎች ለሰው ልጅ በዚህ ዓለም ላይ እኩል የተሰጠ ነገር ቢኖር ለሁሉም ሰው ጊዜ ነው። አይታለህ? ጊዜ ለማንኛውም ሰው እኩል ይሰጣል። ለማንኛውም ሰው እኩል የተሰጠን ጊዜ፣ ለሁሉም ጊዜ እኩል ነው የተሰጠ። ለዚህ ተወስዶ ለዚህ ጊዜን ግን የሚጠቀመው፣ ጊዜን ግን የሚሰራበት፣ ጊዜን ግን የሚኖረው ጊዜ የተሰጠው ሰው ነው። ሁሉም ባለ ጊዜ ነው። ባለጊዜ የሚባል ነገር የለም። መጽሐፍ ሲናገር ራሱ ለሁሉም ጊዜ አለ ነው። ስለዚህ ጊዜ ለሁሉም ሰዓት ጊዜ የሚለው ጊዜ አይደል? የሮን ወን ይጀምሩ አፋን ኦሮሞቲ ነማ ሁንዳ ወልቂጣ ከነመ እትፈየደሙ ከደንደው ገሩ አብቻ የሮን ጊዜ ለሁሉም ሰው እኩል ተሰጥቷል። መጠቀም የምትችለው አንተ
አንዳንዱ የራሱን ጊዜ እየበላ ነው። አንዳንዱ የራሱን ጊዜ እያቃጠለ ነው። አንዳንዱ ደግሞ ጊዜን እየሰራበት ነው። የኦሮሞን አመራሮችና የኦሮሞን ህዝብ ባለጊዜ እኛም ባለጊዜ የሚያደርጉ ሰዎች የራሳቸውን ጊዜ የበሉ ሰዎች ናቸው። አሁን እንትናም ባለጊዜ ነው ከማለት ወጥቶ ጊዜን ይስሩበት ነው እያልኩ ያለው። ጥሩ። በስተመጨረሻ ልታስተላልፈው የምትፈልገው መልእክት አለ? ሊያስተላልፈው የሚፈልገው መልእክት ኢትዮጵያ ለዘላለም ትኖራለች እስከ ኢየሱስ ምጣት ድረስ፣ ኢየሱስ እስከሚመጣ ድረስ። ከዛ ውጪ ኢትዮጵያ ትፈርሳለች፣ ትጠፋለች የሚሉ የጽንፈኞች ቋንቋ አየር ላይ የተበከነ ነው። ኢትዮጵያን ከፍታውን ትረግጣለች። ከዚህ ውጪ የሚሉ ነገር ምንም የለም። ጥሩ። በጣም አመሰግናለሁ። ጥሩ ቆይታ ነው የነበረን። ነብይ ገቢ ጉተማ፣ በሌላ ጊዜ በሌላ ሀሳብ እንደምንገናኝ አምናለሁ። ስለነበረን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ይህ ዲቫይን ሾው ነው። ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው ማለት ነው። ለየትኛውም አስተያየት ጥቆማ ካላችሁ ዲቫይን ሾው ስልክ በዚያ ያለ በዛ እየደወላችሁ የፈለጋችሁትን ሀሳብ እንዲሁም ደግሞ ሀሳብ አለኝ በዚህ ፕሮግራም መቅረብ ፈልጋለሁ ተበድያለሁ